አጥና ከተሰብሮ ሲታሻል ያደረ ማን አባውና ተሰደደ ዘራለና የሆነ ሰው ነግሮኛል። የሆነ ሰው ምናምን ሲሉኛል። ጫፉን ይዘህ እና እዚህ ጋር ሆነች ማለች ሆነች ቀይ ልጅ እዚህ ጋር ሁሉ ተጀነጀንኩና ቤት ይዤ መሄድ አቤት ካይድና አለች። ኦኬ ምናምን ብዬ አቤት ከገባን በኋላ ደጅ አለች። ኦኬ ምናምን ደጅ ቆይ ሽት ማለት ካባታ ከተመለሰ አለች። ተናስተል አቤታቸው በለቁም ብላ እንዲያባላ ያሉ እንዴት ቤት ወይዘት የመቻው ቂያባታ እንዳሉ ለማንም የለም ብላኛል። ቤት ዘኝልጭ አታንተነ እንደምን አለ ደህና ነው ወይ ሰላም ነህ እንዴት ነህ እንዴ አትንጠራ ታዲያ አትንጠራ ረጋ በለ እንዴ አበባ ይግባ የት አቤት ይግባ ወዳው አረቲው እዚሁ ይምጣልህ እዚሁ ይመጣልህ። አይ ፋዘር ነው የበላው በላ አሁን በላ ምንድን የበላኸው በየአይነት አረቲው ብዙ አይነት አለ። ልጠብቅ ጠብቅ ይመጣልህ እዚሁ ነው ያምጭለት። አዎ ጥሩ አይዞህ ትጨምራለህ ትንሽ እሺ ካሉማ ምን ችግር ይኸውልህ እንግዲህ ትንሽ ስራ መጀመሪያ ትንሽ ስራ ይኸውልህ ምን ታደርጋለህ መሰለህ እችን እንደዚህ እያደረግህ እንደው ሞቅ ታደርጋታለህ እጅህን እንዳያቃጥልህ ታዲያ ምን ስራ ትሰራለህ ትንሽ ስራ እና ከዛ በኋላ ትበላለህ እንትን ታደርጋለህ እንደዚች ምንድን ነው የምታየው እዚህ በኋላ እንዳያቃጥልህ አንተው ነው እኮ እንትን ማደርግልህ እንደዚች ሞቅ እያደረግህ ስራ ትሰራለህ ትንሽ ስራ አይዞህ ትሄዳለህ ምን ችግር አለ ትንሽ ነው የማመጣልህ ትንሽ ሁለት ስራ ብቻ ነው የምትሰራው ጠብቀኝ መጣሁ አይዞህ እንደሱ በደንብ አወዛውዝ ሌላ ነገር ቢሆን እኔ ታወዛውዛለህ እንዳይገነጠል አድርገህ ጠብቀኝ መጣሁ ተቀበል አምጪለት እስኪ ቦጥዬ አምጪ አዎ ትንሽ ነች ይቺ ምን አላት ምን አንድ 4 ሰዓት ብትወስድብህ ነው። ቶሎ በልና እንግዲህ እየዘረጋህ ቶሎ መተኮስ አልችልም ማለት ምን የመሰለ ሰውነት ይዘህ ለምንድን ነው መተኮስ የማትችለው? ዘርጋ እያደረግህ ቶሎ እችን ለብቻ ያችን ማለ ብቻ ወሽ ኧረ ባባ ተኩስ አለዛው ሻው ነው ለቁሽ ወሽ ጎበዝ አየለ እሷም ትመጣልሃለች። እሺ ቶሎ አቤት አባት ምንድን ነው የምትሰራው ዛሬ? አይ ልብስ ማስጫ ካለብኝ ልብስ ማስጫ እንዴ የተተኮሰ ልብስ ከመቼ ወዲህ ነው የሚሰጠው? አንተ ማንን ነው የምታቀርብ? ማንን ነው አሁን ትተው ነው እንዴ ቃይ እንዴ እዛ ሰው ግን ብለህ ተንጠልጥለህ ምንድን ነው የምታደርገው? በቃ ከነቁ ዝም አልኩም እንዴ ታዲያ እኔ ደክሞኛል አባት አንቺ ቡጡ ውሻውን ልቀቂ አዲያ ስርዓት ይዘህ ተኩሳ ያው ደግሞ ድጋሚ ከዚች ከልጄ ጋር አንድ ነገር ብሰማ ወይ ባይ እንኳን በካንቻ ሁሉ ግነጠር አርግፌ ነው የምጥልህ። ደግሞ ንፋስ እንዲያገኘው አንዴ ወዝ አድርገው። አዎ ረጅም ወዝ እያደረግ ይቀዘቅዝብሃል። ጎበዝ አንተ ምን አባቱ ነው ገጭ ያደርገው? ምን አባቱ ነው ነው ከዚህ በላይ ምንድን ነው ልትሰብር ነው እንዴ? 6 ዓመት ሙሉ ከኔ ጋር የነበረ ቃል ልትሰብር ነው እንዴ? እሺ አይማቱ ባለጌ ለካ በአማርኛ ላይ በእንግሊዘኛ አውራሃል። ክሬዚ አያውቅም ብሎ ነው እንዴ ማህጅብ አደረገኝ እንዴ? እያሰራሁ አይደል እንዴ ከዚህ በላይ እንዴ አሁን ሳሎት እንዴ በርታለሽ አይዞህ አንቺ ግን አንቺ ቢወጥች እንደዚህ ታገኛለሽ በእግዚአብሔር ታረጋለህ እንዴ ወይ ታዲያ እንዴ አይ ከቻልሽ በረኪናችን ከሎሚ ጋር እሺ እንዴት አድርጎ እንደሚተኩስ አታይም እንዴ እባክሽ? በጣም ጎበዝ ነው እንደው እኔ የምልሽ ግን ምን ስራው ምን ነበር እንዴ? ወታደር ነበር እንዴ? እንጃ እኔ አላውቅም። ጠይቂ እንጂ እንዴ መጠየቅ አለብሽ። ስራቸው ምንድን ነው? አይ ሲተኩስ አታይም እንዴ? አዎ እንደሱ በሽ ደግሞ ራገብ አድርገዋ ራገብ አዎ እንደገና ደግሞ መልሰህ እሺ ትበላ እንዴት ነው የምትተኩሰው? ጎበዝ አዎ እኮ ጨርሰሃል እኮ አሁን ትንሽ ነው የቀረህ። አይዞህ እንደሱ እቺ በጣም ነው እንጃ ነው አመመህ በጣም አለመውለቁ ምን ይሆን የኔ ልጅ አያንተ
ተው እንጂ አንተ ምን አባቱ መጨበጡ ችግር የለም። ዝም ብሎ እንትን ይላል እንዴ? ይርዳ ሁለተኛ ልጅ ጋር ገብጫ ጫፋ ላይ ትደርስና ማድረገው እኔ ነኝ የማውቀው ባለጌ ስንት ሰዓት ብሎ ስተኩስ ነው እጄ ምንም ትናንትና ቦዲስ ስታሻርገው ምን አይነት ልጅ ነው? እንዴ አይነ ተለቀ ዶርሽ ቆንጆ ልጅ አውቃታለሁ። ምን ነው ምን አይነት ልብስ ነው የተኮሰው? ቀይ ሱሪ ነው? ቀይ ሱሪ ነው። ጥቁር ሸሚዝ አይቦልታ ምንድን ነው እንዴ? አታየም? እኔ በቀደም ዕለት አለብሳለሁ ብዬ እጄ ይዘጋ እሱ ነው ራሱን ልብስ ያጠብኩት ነው አይደል እንዴ? አስቸጋሪ ነው ስራ ማሰራት ነው አሉ። ስራ አንተ እንጥላለን ግርማን ታውቀዋለህ እዚህ ግርምሽኛ እሱን ደግሞ ሄደው ያንኑ የእኛን እኔ ያጠብኩት አንተ የተኮስከውን ልብስ ራሱን ጠዋት አስጥቷል ይዘው ሄዳል። ጠዋት አስጥተዋል ማታ ወደ ቤት ያስገባው ራሱ ግርማ ነው። ሰውየው የሚያስቸግራት ሰው ሲመጣ አሉ ከፋዘሯ ጋር እየተመካከረች እያስወጣች ማሰራት ነው። ሁለተኛ ነው ሰባን ለፈጽሞ በፈላልፋለሁ እንዴ ያማል እንዴ ገና አንድ ቀን አይቼ ልታስደግመኝ ነው ብዬ እየሮጥኩ ሄድኩኝ። እኔ በህይወቴ ተሸውጄ ምን ያባ በጣም ናፈኩ በቀን በቀን ነው አሁን ሰውዬው ያለማንጫ እቤት ሆኖ እዛ እንዲከታተሉ እኛ ላይ መደቸት አባላቸው ወይኔ ልብሴ ቆሸሸ። ጀንቤት ሄደን ቀይረናል። አሁን ሳላበዛችሁ እናንተ ልብሰኛ በጣም በጣም ስናቀር እንሆናለን። ከፈለግሽ እሱን ይዘሽ እኔ በተኮስ እንጂ ማጠራቸው